በነገራችን ላይ ከቲክቶኩም አልፈሽ ፊልም እስከ መስራት ደርሰሻል እኮ አይደል? በቻዋና ይኮናል ክራለው እንግዲህ ክራለው። እንዴት አገኘሽው ፊልም ስራውን? ደሃ ያረጋኛል ብዬ ወደ ቲክቶከር ተመልሻለሁ። ምን ነው በእግዚአብሔር ኦፍ ኮርስ እንዴ ለምን ለደሃ እንዳልሆን ነው። ብር የለው ድካም አለው ድካሙ ከምንም በላይ ነው። ከዛ ደግሞ ገንዘብ የለውም። የድካምሽን አይከፍልልሽም። የድካምሽን አይደለም የሐሳብሽን አይከፍልም። ስለዚህ ወደ ቲክቶክ መጥቻለሁ። ብዙ ስክሪፕት አልቀበልም አሁን ላይ። ኧረ ተይ እውነት አንዳንዴ ግን አለ አይደለ ለኑሮ ይሄኛውን እና ደግሞ ለስሜትና ለእርካታ ደግሞ ይሄኛው መስራትስ እንዴት አልፈለግሽ? ኑሮዬን ያስቀድሜ ነው። ቤተሰቦች አሉ ማስተዳደራቸው ምናምን ሰው የቤት ኪራይ ከፍላለሁ ምናምን ሰው ፊልሙ ወደፊት ህይወት ይቀድማል፣ በደንብ ይቀድማል። አመሰግናለሁ። ኧረ ምንድነው አንዴ ድርሽሮ ያል እግዚአብሔር ትክክለኛ መልስ ነው የተመለሰው። በቃ ማለት ኑሮ ይቀድማል። እሱማ ነው። አይ ኑሮ ነገር ያስጨንቃል አውቃለሁ። ግን ደግሞ ወደፊት ከልጆችሽ ጋር የምታየው አሁን ቲክቶክ ላይ የሆኑ አጫጭር ቪዲዮዎች የሆኑ ነገሮች በየዕለቱ ያለውን ስሜት ነው አይደለ? ሲኒማ ደግሞ ሲሆን አሁን ወደፊት መቼም እንዲሆነን አንቀርም አይደለ? ያኔ ደግሞ ያኔ እኮ የሰራሁት ብለሽ የምትኮሪበትን ነገር ታሪክ ታሪክ ወይ ነው መጀመሪያ እኮ በዛ ልክ ስሜትሽን በቃ ወይ ስሜት አለ ለፊልሙ ብለሽ ለመሄድ በሚያስችልክ በዛ ርቀት ልክ ከሌለሽ እኮ በዛ ርቀት ልክ ሄጃለሁ። ከፈለኝ ነው እንትን ያላልኩት። 1 አመት ከ8 ወር ነበር የፈጀው ፊልሙ። 1 አመት ከ8 ወር ሙሉ እዛ ፊልም ላይ ነበርኩኝ። በጣም ብዙ ማለፍ ያለብኝ ነገሮች ነበሩ በጣም ከባባድ። እነሱን አልፌ ሪዛልቱ ትክክል ስላልሆነ መንገዴን ቀየርኩኝ። እንደምታየኝ ወጣት ነኝ፣ መስራት ፈልጋለሁ፣ በጣም መስራት ፈልጋለሁ። እድሜን በአግባቡ መጠቀም ፈልጋለሁ፣ መኖር ፈልጋለሁ፣ መብላት መጠጣት ፈልጋለሁ። እድሜን በአግባቡ ተጠቀም ያልተጠቀመ ሰው አይ ምልሽ የራሱ አመለካከት ነው። ስለዚህ ትክክለኛም ነው ብዬ አስባለሁ።